ዓለም ስናወጥ መናወጥ የለብንም። ዓለም ሲጨነቅ መጨነቅ የለብንም። ኢራን ለእስራኤል ሀገር እንደ ጎልያድ ናት። ስለዚህ የማንም ልብ አይውደቅ። በእስራኤል ሀገር ላይ እየተፈጸመ ያለው ተግዳሮት ነው። ይህ ተግዳሮት የሚወርቀው የእግዚአብሔር ሰዎች መነሳት አለባቸው። የእግዚአብሔር ሰዎች መነሳት አለባቸው ከዓለም ዙሪያ። ይህ ተግዳሮት ቀላል እንዳይመስላችሁ። ልክ እንደ ቤታችሁ ልጅ እንደ ከተማችሁ ላይ እንደተፈጸመ ቁጠሩ። ባንተ ጸሎት እስራኤል ትረዳለች። አሁን እስራኤል ካለችበት ችግር ነፃ ትወጣለች። እጅን ዘርጋ፣ የሚሞት ሰው ይቁም። ይሄ ተግዳሮት በጉልበት አይሆንም፣ በእውቀትም አይሆንም፣ በእኛ ገንዘብም አይሆንም። ይሄ ተግዳሮትን አንገት ቆርጦ የሚጥሉ እንደ ዳዊት ጀግኖች መነሳት እንዳለበት ይሄ የእግዚአብሔር ሲዝን ነው። የእስራኤልን ተግዳሮት የነበረውን እኮ ጎልያድን ማን እንዳነሳ ተቆጣላችሁ? ብላቴና ዳዊት። ዛሬም ማን ያውቃል? ኢራን ለእስራኤል ሀገር ተግዳሮት ናት። ማን ያውቃል? ለእስራኤል ሀገር ልክ ዳዊት የጣለው እንደ ጎልያድ ናት። ስለዚህ ዳዊቶች ያስፈልጉናል። በሰማይ በመለኮት ኃይል የታጠቁ በመንፈስ የተሞሉ በእሳት የተሞሉ ብላቴናው ዳዊት የወንድሞችን ደህንነትን ለመጠየቅ በሄደ ጊዜ ይላል ሳኦል ምን እንዳለ ሰምታችኋል። ከዛ በኋላ ዳዊት በመንፈስ ተረድቶ ስለ እርሱ የማንም ልብ አይውደቃል። አያችሁ፣ የማንም ልብ አይውደቅ። እኔ ባሪያ ሄጄ ይህንን ያልተገረዘውን ፍልስጤማዊውን እዋጋለሁ አለ። ይህንን ያልተገረዘው ይህንን ሸለፌታምን ዛሬ በእግዚአብሔር ስም በእስራኤል ላይ የተነሳ እነዚህ የጨለማ ኃይሎችን ልንዋጋ ልንነሳ ይገባናል። ልንጸልይ ይገባናል። ዛሬ እግዚአብሔር ስለ ስሙ ስል ስለ እስራኤል ከዙፋኑ ይነሳ ለክዳን ሕዝብ እግዚአብሔር ይነሳ። እጁ ትዘረጋ። እግዚአብሔር መለኮታዊ ኃይል ጣልቃ እንዲገባ መለኮታዊ ኃይል ጣልቃ እንዲገባ በእስራኤል ድብቅ ጦር እንድነሳ በጌታ በኢየሱስ ምን ጸልያለሁ። ዛሬ ምሽት ድብቅ ጦር እንድነሳ በመላው ዓለም ዙሪያ ላላችሁ በሙሉ ቅዱሳን በዚህ ጉዳይ ላይ ዝም ልንል አይገባንም። በዚህ ጉዳይ ላይ ሁላችንም ወደ አምላካችን እንቅረብ። አምላካችን ጋር ሶሉሽን አለ። አምላካችን ጋር መልስ አለ። አምላካችን ጋር ሁሉ ነገር ቁልፉ በእጁ ከመሆኑ የተነሳ ሁላችንም ወደ እግዚአብሔር እንጩ። አንደኛ ሳሙኤል ምዕራፍ 17 ቁጥር 32 ሄዳችሁ ስታነቡ ወዳጆች ይላል ለ4 ሳምንት ሙሉ እስራኤልን ሰራዊትን ሕዝቡን ልቡን ሲያናውጥ ኢኮኖሚን ሲያናውጥ ልጆቻቸውን ሲያናውጥ የቆየውን የፍልስጤም ንጉሥ ጎልያድን አይቶ ያልደነገጠ ሰው የለም። እግዚአብሔር አብሮት የነበረ ዳዊት የጎልያድን ጉልበትን የጎልያድን አንገትን አነሳ። ዛሬም እኔ ለእያንዳንዳችሁ መጸለይ ፈልጋለሁ። ከኔ ጋር አብራችሁ ጸልዩ። ለእናንተ ተግዳሮት የሆነው ነገር እግዚአብሔር አምላክ ይመቷል። ቻዲያ ካታ ያላባዲባ እግዚአብሔር ለአንቺ ተግዳሮት የሆነው ነገር ምንድን ነው? ለእናንተ ተግዳሮት የሆነው ነገር ምንድን ነው?
ላንቺ ተግዳሮት የሆነብሽ ነገር ምንድነው? መንፈሳዊ አይኑ የተከፈተ ትውልድ አሁን በዚህ ዘመን ያስፈልጋል። ዓለም ስናወጥ መናወጥ የለብንም። ዓለም ሲጨነቅ መጨነቅ የለብንም። በእግዚአብሔር ታምነን በእግዚአብሔር ተደግፈን ወደ እግዚአብሔር መጠጋት። ዳዊት እንደሌሎች አልተናወጠም። ዳዊት እንደሌሎች አልወደቀም። ዳዊት እንደሌሎች ግራ አልተጋባም። በቅድስና በጽድቅ በእውነት በእግዚአብሔር ፊት ስለሆነ የእግዚአብሔር ምስጢራት ለዳዊት ይገለጥ ነበረ። ዛሬም የእግዚአብሔር ምስጢራት ለኛ እንዲገለጥ ከተፈለገ እንደ ዳዊት በእግዚአብሔር ፊት መቆም እንዳለብን መጽሐፍ ቅዱስ ይናገረናል። ዛሬም እግዚአብሔር ለኪዳን ትውልድ አይኑን ይከፍታል። በእግዚአብሔር ሐሳብና በእግዚአብሔር ፍቃድ ለሚመላለስ ትውልድ እግዚአብሔር አምላክ የድፍረትን መንፈስ ይሰጠናል። የድፍረትን መንፈስ እግዚአብሔር ይሰጠናል። እግዚአብሔር ያግዘናል። እግዚአብሔር እንደገና ተነስተን በእግዚአብሔር ፊት ለቅዱሳን ሁሉ እንድንዋጋ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ተብሎ እንደተጻፈ ዛሬ እስራኤልን በኢየሱስ ክርስቶስ እንታደጋለን። ዳዊት በመንፈሳዊ አይን ስለተከፈተ የጎልያድን እንቅስቃሴን ሁሉ ሽባ አደረገ። ጀግና ሰው ወገኖች በደንብ ስሙ። ዛሬም እኛ በእግዚአብሔር ፊት ተደፍተን በዳዊት ላይ የነበረው ኃይል በእናንተ ላይ በኢየሱስ ክርስቶስ ይገለጣል። በጌታ በኢየሱስ ክርስቶስ ይገለጣል። ዘጸአት ምዕራፍ 14 ላይ ቁጥር 19 ላይ ሄዳችሁ ስታነቡ በእስራኤልም ሰራዊት ፊት ይሄድ የነበረው የእስራኤል አምላክ የእስራኤል መልአክ ፈቀቅ ብሎ በኋላቸው ሄደ። የደመናውም አምድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ። እግዚአብሔር ለእስራኤል ግንብ ሆኖ እንዲቆም እግዚአብሔር ለእስራኤላውያን የክርስቶስ ደም ሆኖ እግዚአብሔር ለእስራኤላውያን ልክ መልአክ ፈቀቅ ብሎ በኋላቸው ቆመ ተብሎ እንደተጻፈ በኢየሱስ ክርስቶስም የእግዚአብሔር እጅ እንዲቆም የእግዚአብሔር ከለላ እንዲበዛ 20 ላይ እንደዚህ ይላል፣ በግብፃውያን ሰፈርና በእስራኤል መካከል ገባ ይላል እግዚአብሔር። በዚያም ደመና ጨለማ ነበረ፣ በዚያን በኩል ግን ሌሊቱን አበራ፣ ሌሊቱንም ሁሉ እርስ በርሳቸው አልተቀራረቡም ይላል። 21 ላይ ሙሴም በባሕሩ ላይ እጁን ዘረጋ፣ እግዚአብሔርም ሌሊቱን ሁሉ ጽኑ የምስራቅ ነፋስ አምጥቶ ባሕሩን አስወገደ፣ ባሕሩም አደረቀ፣ ውሃውም ተከፈለ። እስራኤላውያን ልጆች በባሕር መካከል በየብስ ገቡ፣ ውሃውም በቀኝና በግራ እንደ ግድግዳ ሆነላቸው። 23 ላይ ግብፃውያንም የፋርዖንን ፈረሶች፣ ሰረገሎች፣ ፈረሶችም ሁሉ እያሳደዱ በኋላቸው ወደ ባሕር መካከል ገቡ። ንጋትም በሆነ ጊዜ እግዚአብሔር በእሳት በደመና አምድ ሆኖ የግብፃውያን ሰራዊት ተመለከተ፣ ግብፃውያንም ሰራዊት አወከ ይላል። ዛሬ በኢየሱስ ክርስቶስም በኪዳን ሕዝብ ላይ በኪዳን ቤተሰብ ላይ በኪዳን አገልጋይ ላይ በተቀቡት ላይ የሚነሳ ማንኛውም ጦር ወጀብ በኢየሱስ ክርስቶስም እንዲታወክ እንዲመታ በኢየሱስ ክርስቶስም እጸልያለሁ። ያውላችሁ ግብፃውያንም የፋርዖን ፈረሶችና ሰረገሎች ፈረሶችም ሁሉ እያሳደዱ በኋላቸው ወደ ባሕር መካከል ገቡ። ንጋትም በሆነ ጊዜ እግዚአብሔር በእሳት በደመና አምድ ሆኖ ግብፃውያን ሰራዊትን ተመለከተ፣ ግብፃውያን ሰራዊትን አወከ ይላል። ጠላቶቻችሁ ይታወቅ በጌታ በኢየሱስም። 25 ላይ የሰረገሎችም መንኮራኩር አሰር ይላል። በኢየሱስ ክርስቶስም ዛሬ እናስራለን። በኪዳን ሕዝብ ላይ በእስራኤል ሀገር ላይ የተቃጣው ማንኛውም በሰማይ የሚንቀሳቀስ የሚወረወር የሰው አልባ ድሮኖች፣ የሰው አልባ ጀቶች፣ የሰው አልባ ኒውክሌር መሳሪያዎች በጌታ በኢየሱስ ክርስቶስም እንድታሰር መንኮራኩሮች እንድታሰሩ በጌታ በኢየሱስም ወደ ጭንቅም አገባቸው ይላል። አሁን ጠላት እንዲጨናነቅ እንጸልያለን። ጠላት ላይ ጭንቀት፣ ጠላት ላይ ውርደት፣
ጠላት ላይ ሐዘን፣ ጠላት ላይ እስራት በጌታ በኢየሱስ እንዳይንቀሳቀስ በጌታ በኢየሱስ ህዝብ እንዳይሞት፣ ዓለም ላይ እልቂት እንዳይሆን፣ ቤተ ክርስቲያን ላይ እልቂት እንዳይሆን ግብፃውያን ይላል እግዚአብሔር በግብፃውያን ላይ ይዋጋቸዋልና እስራኤል ፊት እንሽሻሉ። ያውላችሁ 26 ላይ እግዚአብሔርን ሙሴን እጅን በባህር ላይ ዘርጋ፣ ውሃውም በግብፃውያን በሰረገሎቻቸው ላይ በፈረሶቻቸው ላይ ይመለሳል። አያችሁ፣ ተመለሰ። ዛሬ እጆቻችሁን ዘርጉ ያልኩት ለዚህ ነው። እጆቻችሁን ዘርጉ። በችግራችሁ ላይ እጆቻችሁን ዘርጉ። በመከራችሁ ላይ እጆቻችሁን ዘርጉ። በጭንቀታችሁ ላይ እጆቻችሁን ዘርጉ። አሁን ዓለም ተጨንቃለች። አሁን እስራኤል ተጨንቋል። የእስራኤል መሪዎች ተጨንቋል። አሁን እጆቻችሁን ዘርጉ። በጠላቶቻቸው ላይ የእግዚአብሔር ክንድ እንዲከብድ፣ እናንተ በምድር የምታስሩትን በሰማይ ይታሰራል፣ እናንተ በምድር የምትፈቱት በሰማይ የተፈታ ይሆናል ተብሎ እንደተጻፈ ዛሬ እኔና እናንተ ተስማምተን በእስራኤል ላይ የተቃጣውን ጦርነት በኢየሱስም እናስራለን። እግዚአብሔርን ሙሴን እጅን በባህሩ ላይ ዘርጋ፣ ውሃውን በግብፃውያን ሰረገሎቻቸው ላይ በፈረሶቻቸው ላይ ሃሌሉያ ይመለስ። ሃሌሉያ መቃብር ነው ማለት ነው። መቃብር ሞቱ፣ አለቁ። 27 ላይ ሙሴን እጁን በባህር ላይ ዘረጋ፣ ባህርም ማለዳ ወደ ፈሰሱ ተመለሰ። ግብፃውያን ከእርሱ ሸሹ። እግዚአብሔርም ግብፃውያንን ባህር መካከል ጣላቸው። 28 ላይ ውሃውም ተመልሶ በኋላቸው ወደ ባህር የገቡትን ሰረገሎችን፣ ፈረሶችን፣ ፋሪዮንን፣ ሰራዊትን ሁሉን ከደነ። እነርሱም አንድን ስንኳ አልቀሩም ይላል። አንድ ስንኳ አልቀሩ። 17 ላይ ሙሴም ኢያሱን ይላል። ዘጸአት 17 ላይ ሙሴም 17:9 ላይ ሙሴም ኢያሱን ጎልማሶችን ምረጥልኝ አለ። ምረጥልን፣ ወጥተም ከአማሌቅ ጋር ተዋጋ። እኔ ነገ የእግዚአብሔርን በትር በእጄ ይዤ በኮረብታው ራስ ላይ እቆማለሁ። ኢያሱም ሙሴ እንዳለው አደረገ። ከአማሌቅ ጋርም ተዋጋ። ሙሴና አሮን ሆሮም ወደ ኮረብታው ራስ ወጡ። 11 ላይ እንዲህም ሆነ ሙሴ እጁን ባነሳ ጊዜ እስራኤል ድል ያደርግ ነበረ፣ እጁን ባወረደ ጊዜ አማሌቅ ድል ያደርግ ነበር ይላል። ዛሬ ሁሉም በዓለም ዙሪያ ያላችሁ ክርስቲያኖች እጆቻችሁን ከፍ አድርጉ ወደ እስራኤል፣ ከፍ አድርጉ ወደ እስራኤል። ሙሴ እስራኤላውያን እጁን እንዲያርጎ አግዞ ከፍ ሲያደርግ አማሌቃውያን ይወርቁ ነበር፣ ይሸነፉ ነበር፣ ይመቱ ነበር። ዛሬም ከኛ የሚፈለግ ነገር አለ። እግዚአብሔር ኃይላቸውን፣ እግዚአብሔር ጉልበታቸውን፣ እግዚአብሔር አቅማቸውን፣ እግዚአብሔር ምክራቸውን እግዚአብሔር እንዲያፈርስ ከኛ የሚጠበቅ አንድ ነገር አለ። እሱ ምንድነው ካላችሁ ጸሎት ያስፈልጋል። ተያይዘን እንመከት፣ ተያይዘን እንጸልይ። አቤቱ ትልቅ ነህ፣ አቤቱ ዝናን ሰምቼ ፈራው፣ አቤቱ እንዳንተ ትልቅ ማን ነው? አቤቱ በዓመታት መካከል ስራህን ፈጽም፣ በእስራኤል ላይ ስራህን ፈጽም፣ በታምራት ላይ ስራህን ፈጽም፣ በኢትዮጵያ ላይ ስራህን ፈጽም፣ በቤተ ክርስቲያን ላይ ስራህን ፈጽም። በዓመታት መካከል ትታወቅ ቅዱስ እግዚአብሔር ሆይ እርዳን፣ አግዘን። ከመጣብን መዓት፣ ከመጣብን ጦርነት፣ ከመጣብን ቅጣ፣ ከመጣብን ጥፋት፣ ከመጣብን ከጠላት እስራት፣ ከጠላት አሰራር እግዚአብሔር ሆይ ሰውረን፣ እርዳን። የምትረዳን አንተ፣ የምታግዘን አንተ፣ በምሕረቱ በቸርነቱ ብዙ የሆንክ የሰራዊት ጌታ እግዚአብሔር ራሳችን ጠብቅ። አቤቱ አቤቱ ጌታ ሆይ እስራኤልን ጠብቅ።